በስመ አብ በወልድ በመንፈስ ቅዱስ አህዱ አምላክ አሜን። በአቡነ ሽኖዳ ሳልሳዊ የተጻፈው የጾም መንፈሳዊነት የተባለው መጽሐፍ በዚህ ቻናል ይተረካል። ምዕራፍ 2 ክፍል 3 የምግብ አይነቶች። ስለመታቀብ ጊዜና ስለ ረሃብ ተነጋግረናል። ሳልናገረው የቀረኝ ነገር ለጾም ተስማሚ የሆኑ ምግቦች እነዚህም በጾም ጊዜ የምንበላቸው ለሰውነታችን ተስማሚ የሆኑ የምግብ አይነቶች ምን ምንድናቸው የሚል ርዕስ ነው። ከላይ እንዳየነው ነብዩ ዳንኤል 21 ቀን በጾመበት ጊዜ በመጽሐፉ ምዕራፍ 10 ቁጥር 3 ላይ እንደተገለጸው ማለፊያ እንጀራ አልበላሁም ብሏል። ስለዚህ ብትጾሙ ነገር ግን ሰውነታችሁ የሚናፍቀውን ብትሰጡት በእውነት አልጾማችሁም። ስለዚህ ሰውነታችሁን እንድታሸንፉና በፈቃዳችሁ እንድታስገዙት ሰውነታችሁ ከሚናፍቃቸው ነገሮች ራሳችሁን አርቁ። በጾማችሁ ቀን ልዩ ምግብ እንዲቀርብላችሁ አትፈልጉ፣ ወይም በፈለጋችሁት መንገድ እንዲዘጋጅላችሁ አትጠይቁ። ከተቀመጠ ነገር ግን የምትወዱት ምግብ ሳታዙ ቢቀርብላችሁ እንኳን ብዙ አትብሉ። የምትመኘው ምግብ በፊትህ ከቀረበ አበላሸውና ትንሽ ብላ ያሉትን ቅዱሳን አባቶቻችንን ላስታውሳችሁ እወዳለሁ። እርሱን ማበላሸት ማለት ሌላ ነገር በላዩ ጨምረህ ጣዕሙን ቀይረው ማለታቸው ሊሆን ይችላል። ነገር ግን ቢያንስ የምትመኙት ምግብ ቢቀርብላችሁ ሁሉን አትብሉ። ከአባቶች አንዱ እንዳሉት አሁንም እየተመኘኸው ምግብህን አንሳው፣ ማለትም ራሳችሁን ለመቆጣጠር በምትሞክሩበት ጊዜ ሰውነታችሁ ያንን አይነት ምግብ መመኘት ይፈልጋል። እናንተ ግን ከእርሱ ራቁ። እዚህ ላይ በአንዳንድ ሰዎች የሚነሱ ብዙ ጥያቄዎችን እንጋፈጣለን። በጾም ጊዜ አትክልትና ማርጋሪን መጠቀም ይቻላል? ጾም የሌለበት የአኩሪ አተር አይብ ተቀባይነት አለውን? አሳ መብላት አለብን ወይስ አይገባንም? እንደዚህ የሚሉ ጥያቄዎች ብዙ ጊዜ ይነሳሉ። በተለይ የጾም ወቅት ወተት ስለሌለው ቸኮሌት ምን ያስባሉ ወዘተ የሚሉ ጥያቄዎች አሉ። እነዚህን ጥያቄዎች የእነዚህ ምግቦች ንጥረ ነገሮች ወይም ይዘቶች በመመርመር በአንድ መንገድ ሊፈቱ ይችላሉ። በሌላ በኩል እነዚህ ጥያቄዎች ከመንፈሳዊ እይታ አንጻር መታየት አለባቸው። ለምሳሌ የአትክልት ስብ ወይም የአትክልት ቅቤ የፋብሪካ ውጤት ነው። እናንተ ግን የሆነ ጾማችሁን የሚተካ ምግብን ከፈለጋችሁ ወይም ከመፈለጋችሁ የተነሳ ብትበሉት በጥሬው ቃል ጾማችኋል፣ ከመንፈሳዊ ነገር ግን አልተጠቀማችሁ። ምን ማለት ነው? እንጾምና ያንን የጾምነውን በተዘዋዋሪ መንገድ የሚተካ ምግብ ከፈለግን ስጋችን ጾመ፣ ነፍሳችን ግን አልጾመችም። የጾምን ስርዓት ብቻ መጠበቅ አንፈልግም። በአኩሪ አተር አይብ ወይም በአኩሪ አተር ወተት ላይም ተመሳሳይ ነው።
አንድ ሰው የእንስሳ ውጤቶች የሆኑ ንጥረ ነገሮችን አልያዘም ብሎ ሊከራከር ይችላል። ሆኖም ግን ከመንፈሳዊ እይታ አንጻር አይብ በጣም ስለምትወዱ በዚህ ጊዜ የእንስሳ ውጤቶችን ያልያዙ አማራጮችን በማግኘት በፍጥነት የሰውነታችሁን ፍላጎት ለማርካት አጥብቃችሁ ትፈልጋላችሁ። ለምሳሌ ወተት የሌለበት ቸኮሌት ተመሳሳይ ነው። በተለይ ያንን የምርት ስም ትፈልጋላችሁ። ለምን በካካዋ ኩባያ አትተኩትም? አሳን በተመለከተ በዋናነት የእንስሳት ምግብ ነው። የብዙ ቀናትን ጾም መቋቋም ለማይችሉ ለደካሞች የተፈቀደ የነበረ ቢሆንም ለአንደኛ ደረጃ ጿሚዎች አይፈቀድም። ነገር ግን ሰውነታችሁ በጾም ጊዜ አሶችን የሚፈልግ ከሆነ አትብሉ። ይህ ለአሳዎች ብቻ ሳይሆን የተፈቀደ እንኳን ቢሆን በጾም ጊዜ ማናቸውንም ምኞታችሁን ለመቆጣጠር ለምትመኟቸው ነገሮች ማስጠንቀቂያ ይሆናል። ጋብቻ የተፈቀደ አይደለምን? እነዚያ ጾመኞች ግን በጾም ወቅት የግብረ ሥጋ ግንኙነት ከማድረግ ራሳቸውን ለመቆጣጠር ሲሉ ራሳቸውን ያረቃሉ። አንደኛ ቆሮንቶስ 7:5። የአሕዛብ ንጉሥ ዳሪዮስም እንዲሁ አደረገ። አታክልት ነክ ምግቦች። ስለ መታቀብ ጊዜና በጾም ውስጥ ስለ ረሃብ ተወያይተናል። አሁን ስለ አታክልት ነክ ምግቦች ወይም በእንግሊዝኛ ቬጀቴሪያን ስለሚባሉት ማውራት እንፈልጋለን። ምግብ እንደ እግዚአብሔር መለኮታዊ መንገድ ከመጀመሪያው ከአዳም ጀምሮ እስከ ሔዋንና እስከ ኖህ ዘሮች ድረስ ቬጀቴሪያን ወይም አትክልት፣ ጥራጥሬ እና ፍራፍሬ ተመጋቢ ነበሩ። እግዚአብሔር ቬጀቴሪያን ወይም ቅጠላ ቅጠል ተመጋቢ ሰው ፈጠረ። አዳምና ሔዋን በገነት ሳሉ ከእጽዋት ከጥራጥሬና ከፍራፍሬ በስተቀር ምንም አልበሉም። እግዚአብሔርም አለ፣ እነሆ መብል የሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍን ፍሬ የሚያፈራውን ዘር ያለውንም ዛፍ ሁሉ ሰጧችሁ። ዘፍጥረት 1:29። ሰው ከገነት ከተሰደደ በኋላም ቬጀቴሪያን ወይም ቅጠላ ቅጠል ተመጋቢ ብቻ ነበር። ሰው ኃጢአት ከሰራም በኋላ ከባቄላና ከፍራፍሬ እንዲበላ ከቅጠላ ቅጠል እንዲበላ ተፈቀደለት። ያም ማለት ከምድር እጽዋት ማለትም አትክልቶችን ይበላ ነበር። ስለዚህ እርሱ በኃጢአት በወደቀ ጊዜ እግዚአብሔር የምድርንም ቡቃያ ትበላለህ አለው። ዘፍጥረት 3:18። አባታችን አዳምና እናታችን ሔዋን በምግብ እጥረት ታመሙ ሲባሉ አልሰማንም። በተቃራኒው አትክልትና ፍራፍሬ ተመጋቢው አዳም 930 ዓመት እንደኖረ እናነባለን። ዘፍጥረት 5:5። እንዲሁም አትክልትና ፍራፍሬ ተመጋቢዎች የነበሩት ልጆቹና የልጅ ልጆቹ ሕይወት እንዲሁ ነበር። ሰው ከኖህ መርከብ በፊት ሥጋ አልበላም። ይህ የሆነው እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብና ምኞትም ሁል ጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም ማዘነ። ዘፍጥረት 6:5 እና 6። ዓለምንም ሁሉ በጎርፍ አጥለቀለቀ። የውሃው ጥፋት ከቀዘቀዘ በኋላ እግዚአብሔር አባታችን ኖኅንና ልጆቹን ጠራ። ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ፣ ሁሉን እንደለመለመ ቡቃያ ሰጠኋችሁ። ነገር ግን ነፍሱ ደሙ ያለችበትን ሥጋ አትብሉ አለ። ዘፍጥረት 9:3 እና 4። እግዚአብሔር ሕዝቡን ወደ ምድረ በዳ ሲመራ በመና መገባቸው። የእስራኤል ወገን መና ብለው ጠሩት። እርሱም እንደ ድንብላል ዘር ነጭ ነው፣ ጣዕሙም እንደ ማር ቂጣ ነው። ዘጸአት 16:31። ሕዝቡም እየዞሩ ይለቅሙ ነበር፣ በወፍጮም ይፈጩት ወይም በሙቀጫ ይወቅጡት፣ በምንጨትም ይቀቅሉት ነበር፣ እንጎቻም ያደርጉት ነበር። ጣዕሙም በዘይት እንደተለወሰ የማር እንጎቻ ነበር። ዘኍልቍ 11:3። ነገር ግን ሥጋ እንዲበሉ በፈቀደላቸው ጊዜ ቁጣው ወረደባቸው።
ስለ ስጋ ጉጉታቸው እስራኤላውያን በምድረ በዳ እየተጓዙ እያሉ መናን እየመገባቸው ሳለ ስጋ ካልበላን ብለው በሙሴ ፊት አማረሩ። እርሱም ምንም በሬ በሌለበት ምንም የታረደ ሳይኖር ከሰማይ ስጋን አዘነበላቸው። ነገር ግን ስጋው ገና በጥርሶቻቸው መካከል እያሉ ገና ሳይታኘኩ የእግዚአብሔር ቁጣ በሕዝቡ ላይ ነደደ። እግዚአብሔርን ሕዝቡም በታላቅ መቅሰፍት መታ። ስለዚህ የጎመጁ ሕዝብ በዚያ ተቀብረዋልና የዚያ ስፍራ ስም የምኞት መቃብር ተብሎ ተጠራ። ዘኍልቍ 11:33-34። ዳንኤልና ባልደረቦቹ በባቢሎን ሳሉ በንጉሥ ቤት ተመርጠው ተወስደው ሳሉ አትክልት ይመገቡ ነበር። ዳንኤል 1:12 ጀምሮ ታሪኩ እንዲህ ነው። ንጉሡም ነውር የሌለባቸውን መልከ መልካሞቹን በጥበብ ሁሉ የሚያስተውሉትን ዕውቀትም የሞላባቸውን ብልሃተኞችን አስተዋዮች የሆኑትን በንጉሡ ፊት መቆም የሚችሉትን ብላቴኖች ከእስራኤል ልጆች ከነገስታት ከመሳፍንቱ ዘር ያመጣ ዘንድ የከለዳውያን የባቢሎናውያን ማለት ነው ትምህርትና ቋንቋ ያስተምሯቸው ዘንድ ለጃንደረቦቹ አለቃ ለንጉሡ ባለሟል ማለት ነው ለአስፋኔዝ ነገረ። ንጉሡም 3 ዓመት ያሳድጓቸው ዘንድ ከዚያም በኋላ በንጉሡ ፊት ይቆሙ ዘንድ ከንጉሡ መብል ከሚጠጣውም ጠጅ በየዕለቱ ድርጓቸውን አዘዘላቸው። በእነዚህም መካከል ከይሁዳ ልጆች ዳንኤል፣ አናንያ፣ ሚሳኤልና አዛሪያ ነበሩ። የጃንደረቦቹም አለቃ ስም አወጣላቸው። ዳንኤልን ብልጣሶር፣ ሐናንያን ሲድራቅ፣ ሚሳኤልን ሚሳቅ፣ አዛሪያን አብደናጎ ብሎ ጠራቸው። ዳንኤልም በንጉሡ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረቦቹን አለቃ ለመነ። እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስንና ምሕረትን ሰጠው። የጃንደረቦቹም አለቃ ዳንኤልን መብሉንና መጠጡን ያዘዛችሁን ጌታዬን ንጉሡን እፈራለሁና በዕድሜ እንደናንተ ካሉ ብላቴኖች ይልቅ ፊታችሁ ከስቶ ያየ እንደሆነ በንጉሡ ዘንድ በራሴ ታስፈርዱብኛላችሁ አለው። ዳንኤልም የጃንደረቦቹ አለቃ በዳንኤልና በሐናንያ በሚሳኤልና በአዛሪያ ፊት የሾመውን ሜልዳርን እኛን ባሪያዎችህን 10 ቀን ያህል ተፈተነን ዘንድ እጠይቅሃለሁ፣ የምንበላውንም ጥራጥሬ የምንጠጣውንም ውሃ ስጠን። ከዚያም በኋላ የእኛን ፊት ከንጉሡ መብል ከሚበሉት ብላቴኖች ፊት ተመልከት፣ እንዳየኸውም ሁሉ ከባሪያ ጋር የወደድከውን አድርግ አለው። ይህንንም ነገራቸውን ሰምቶ 10 ቀን ፈተናቸው። ከ10 ቀን በኋላ ከንጉሡ መብል ከበሉ ብላቴኖች ሁሉ ይልቅ ፊታቸው አምሮ ስጋቸውም ወፍሮ ታየ። ሜልዳርም መብላቸውንና የሚጠጡትን ጠጅ አስቀርቶ ጥራጥሬውን ሰጣቸው። ስለዚህም ለአራቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ በእውቀትና ማስተዋልን ሰጣቸው። ዳንኤልም በራእይና በሕልም ሁሉ አስተዋይ ነበረ። እነርሱ በንጉሥ ሥጋና ወይት ራሳቸውን እንዳያረክሱ በልባቸው ወስነዋልና። ዳንኤል 1:8። ዳንኤል ነቢይ ከሆነ ከረጅም ዓመታት በኋላ ለ3 ሳምንት ሲጾም ማለፊያ እንጀራ አልበላሁም፣ ሥጋና ጠጅም ባፌ አልገባም፣ 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም አለ። ዳንኤል 10:3። ሕዝቅኤል በጾም ወቅት እህልና ጥራጥሬ ይመገብ ነበር። ይህን ያደረገው ከእግዚአብሔር ለተሰጠው አምላካዊ ሥርዓት በመታዘዝ ነው። እርሱም እግዚአብሔር እንዲህ ብሎታል፣ አንተም ስንዴንና ገብስን፣ ባቄላን፣ ምስርን፣ ጤፍን፣ አጃን ወደ አንተ ውሰድ፣ ባንተ ዕቃም ውስጥ አድርገህ እንጀራ ጋግር፣ በጎድንህ እንደተኛህበት ቀን ቁጥር 390 ቀን ትበላዋለህ አለው። ትንቢተ ሕዝቅኤል ምዕራፍ 4 ቁጥር 9። የቬጂቴሪያን ወይም ቅጠላ ቅጠል ጥራጥሬና ፍራፍሬ ቀላል አጋዥና የሚያረጋጋ ነው። የቬጂቴሪያን ምግብ የሥጋ ክብደት፣ ቅባት ወይም ስብ ስለሌለው በሰው አካል ላይ ምንም አይነት ተጽዕኖ ያለው ነገር ሊኖረው አይችልም። ቬጂቴሪያን ሰዎች ከሥጋ ተመጋቢዎች ይልቅ በተፈጥሮ የተረጋጉ ናቸው። የእጽዋት ተመጋቢዎች
በመመገብ ምክንያት ደካማ አይደሉም። ከዚህም በላይ አንድን ጠንካራ ሰው የግመል ወይም የፈረስ ጤና አለው ብለን ምሳሌ እንሰጥበታለን። ሁለቱም ግን ቅጠላቅጠል ተመጋቢዎች ናቸው። ከበሬ ጋር መታገልን የተለማመዱ ከበሬ ጋር የሚጣሉ ጉልበተኛ ስፖርተኞች እጽዋት ተመጋቢ ከሆነ ከኃይለኛ በሬ በመጋፈጥ ጥንካሬያቸውን ለማሳየት ሞክረዋል። በዚያም ተክሎችን መመገብ ሰውነትን አያዳክምም ብለን መደምደም እንችላለን። ቅጠላቅጠል ብቻ ተመጋቢ መናኞችና የሰው ፊት ሳያዩ የኖሩ መነኮሳት ረጅም ዕድሜ ኖረዋል። ታዋቂው ጸሐፊ በርናርድ ሾው ቬጀቴሪያን ነበር። ለ94 ዓመት ኖረ። በሕይወቱ በሙሉ ምንም አይነት ህመም አልደረሰበትም። ስንት ሌሎች ረጅም ዕድሜ የኖሩትን አትክልት ተመጋቢዎች ጠርተን እንዘልቃለን። የሊቃውንት መጀመሪያ የሆነው ቅዱስ ጳውሎስ ብቻውን ለ80 ዓመት የኖረና እንዲሁም ለ8 ዓመት የሰው ፊት ሳያይ የኖረ 100 ዓመት አካባቢ የኖረ ሰው ነው። አብዛኞቹ መነኮሳት ረጅም ዕድሜ ኖረዋል። እነርሱ ቬጀቴሪያን ብቻ ሳይሆኑ ጠንካራ ዲሲፕሊን ውስጥ ትንሽ እየበሉ ቢኖሩ ጥሩ ጤንነት አግኝተዋል። የመነኮሳት አባት ሁሉ የሆኑት ቅዱስ አንጦኒዮስ 105 ዓመት ኖሩ። ቀጣይነት ያለው የጾም ሕይወት ነበር የኖሩት። ግን በጥሩ ጤንነት እየኖሩ ነበር። ደክሞኛል ሳይሉ ከ10 ኪሎ ሜትር በላይ ይራመዱ ነበር። ከአዳም ጀምሮ በሰው ሕይወት ውስጥ ስለነበረውና ስለመንፈሳዊ የአትክልት ተመጋቢዎች ገጽታዎች እንጂ በሳይንስ ላይ ብዙ ማተኮር አልፈልግም። እውነት ነው፣ ዋናዎቹ አሚኖ አሲዶች ከአትክልት ፕሮቲን ውስጥ ይልቅ በእንስሳት ውስጥ በብዛት ይገኛሉ። ይሁን እንጂ የአትክልት ፕሮቲን መነኮሳትን የአትክልት ተመጋቢዎችና ከላይ የተጠቀሱትን ጤናማ እንዳደረገ እንዲሁ አሁንም ቀጥሏል። በተጨማሪ ቤተክርስቲያን በአንዳንዶች ጾም ውስጥ አሳ እንደምትፈቅድ መዘንጋት የለብንም። እርሱም በእርግጥ የእንስሳት ፕሮቲን ይዟል። ከዚህም በላይ ረጅም የማይጾምባቸው ወቅቶች አሉ። ስለዚህ ይጠቅማልና ጾምን አትፍሩ።